ሚኒስተሩ ከስራ ሊሰናበቱ እንደሆነ ተሰማ። በተቃዋሚ ፓርቲ መደብ ውስጥ የቆየውና አሁን ላይ የአብይ አህመድ ታማኝ አገልጋይ እንደሆነ የሚነገርለት ሚኒስተር ባልተጠበቀ ጊዜና ባልተጠበቀው መንገድ ከስራ ሊሰናበት እንደሆነ ተገልጿል። የአማራን ሕዝብ ጥያቄ አንግበናል በሚል ተቋቁሞ የነበረውና አሁን ላይ ከስሙ ውጭ ምንም ያልቀረው አብን ፕሬዝዳንት የሆነው በለጠ ሞላ በአብይ አህመድ በተጻፈ ደብዳቤ ስራውን ለተተኪ ሰው እንዲያስረክብ መታዘዙን ምንጮቻችን ገልጸዋል። ጉዳዩን የተመለከተ ዝርዝር መረጃም ይዘናል፣ ወደ እናንተ ይደርሳል። እስክንድር ነጋ ራሱን ከስልጣን ማግለሉን አስታወቀ። በቅርብ እውን የሆነው የፋኖን አንድነት ተከትሎ የአማራ ፋኖ ብሔራዊ ንቅናቄ እውን እንዲሆን በተደረገ የገለልተኛ ኮሚቴዎች ምርጫ የሰብሳቢነት ስልጣን ማሸነፍ እንዳልቻለ የተነገረለት እስክንድር ነጋ የተሰጠኝ ስልጣን በቂ አይደለም፣ ለኔና ላለፍኩበት መንገድ የሚመጥን ሆኖ አላገኘሁትም በማለት ራሱን ማግለሉ ተገልጿል። በፋኖ የትግል ታሪክ ውስጥ ስሙ በከፋፋይነት ጎልቶ የሚታወቀው እስክንድር ነጋ ቢሆንም ለመንግስት እጅ አልሰጥም በአባልነት እቀጥላለሁ ሲልም መናገሩን ምንጮች ገልጸዋል። እነ ደረጀ በላይም ዝምታቸውን ሰብረዋል። ሌላኛው መረጃችን ነው፣ ወደ እናንተ ይደርሳል። በላሊበላ ከተማ የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ ተፈጸመባቸው። ከተደበደቡ ምዕመናን በተጨማሪ በርካቶች በጅምላ ታፍሰው ለእስር ተዳርገዋል ተብሏል። ይህንንም አሰናድተነዋል። በአማራ ክልል በተፈጸሙ ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት ገልጿል። የኢትዮጵያ መንግስት ኃይሎች በአማራ ክልል ቁጥራቸው 40 የሚደርስ የራሳቸው ወገን የሆኑ ሚሊሻዎችን በድሮን ጥቃት መግደላቸውን አንድ ነርስና አንድ የአካባቢው ባለስልጣን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። ሙሉ ዘገባውን አሰናድተነዋል። ሰላም ጤናና ክብር ባላችሁበት የዓለም ዳርቻ ሁሉ ከእናንተ ጋር ይሁን እያልን ነው የዕለቱ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እስከ መጨረሻው ድረስ አብራችሁን ሁኑ። ሚኒስተሩ ከስራ ሊሰናበቱ እንደሆነ ተሰማ። በተቃዋሚ ፓርቲ መደብ ውስጥ የቆየውና አሁን ላይ የአብይ አህመድ ታማኝ አገልጋይ እንደሆነ የሚነገርለት ሚኒስተር ባልተጠበቀ ጊዜና ባልተጠበቀው መንገድ ከስራ ሊሰናበቱ እንደሆነ ተገልጿል። የአማራን ሕዝብ ጥያቄ አንግበናል በሚል ተቋቁሞ የነበረውና አሁን ላይ ከስሙ ውጭ ምንም ያልቀረው አብን ፕሬዝዳንት የሆነው በለጠ ሞላ በአብይ አህመድ በተጻፈ ደብዳቤ ስራውን ለተተኪ ሰው እንዲያስረክብ መታዘዙን ምንጮቻችን ገልጸዋል። በለጠ ሞላ የኢኖቬሽን ሚኒስተር ከሆነና ከአብይ አህመድ ኋላ መከተል ከጀመረ ሰዓት ጀምሮ በሚሰነዝራቸው አስተያየቶች ከአማራ ሕዝብ ጥቅምና ጥያቄ ጋር የሚፋለስ ሐሳብን በማራመድ ከበድ ያለ ቅሬታ ይቀርብበታል። ከቀድሞ ጓዱ ዶክተር ደሳለኝ ጫኔ ጋር ስድብ አዘል የቃላት ምልልስ ሲላላክ የነበረው በለጠ ሞላ ከስራ ሊሰናበትበት የቻለው ጉዳይም ይፋ መሆኑ ተገልጿል። ከሳምንት በፊት የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበረው አሁን ላይ ጠቅላይ ሚኒስተር የእንግሊዝኛ ቋንቋ መምህር ሆኗል በሚል የሚፌዝበት አቶ ጌታቸው ረዳ በወልቃይት ጠገዴ ጉዳይ ያጋራውን ሐሳብ ተከትሎ የመልስ ምት የሰጠው በለጠ ሞላ የመዛዛት አብይ አህመድን የምታስከፋ ካርድ ስልጣኑን የማሳጣት ደረጃ ላይ መድረሷን የተገለጸው አቶ ጌታቸው ረዳ ወልቃይት ጠገዴን ምዕራብ ትግራይ ብሎ መጥራቱን ተከትሎ ወልቃይት ጠገዴ የአማራ እንጂ የትግራይ ሆኖ አያውቅም፣ ምዕራብ ትግራይን ሽሬ ሄደ ፈልግ በሚል ምላሽ የሰጠው በለጠ ሞላ በብልጽግና አመራሮች ውስጥ ቅራኔ መፍጠር ጀምሯል በሚል የውስጥ ክስ ሲቀርብበት እንደነበረም የውስጥ ምንጮች ገልጸዋል። ይህንን ተከትሎ ከበለጠ ሞላ ይልቅ ጌታቸው ረዳ ይበልጥብኛል ያለው አብይ አህመድ ሚኒስተሩን በዚህ 15 ቀን ውስጥ ወንበርህን ታስረክባለህ እንዳለው ተገልጿል። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበረው በለጠ ሞላ በእናቶ ክርስቲያን ታደለ የእስር ጉዳይ ሲዘባበት እንደነበረም ይታወሳል። ወትሮ መንገደኛ ፊትና ኋላ ነው እንዲል በገና ደርዳሪው በለጠ ሞላ የንጉስ ጥላሁን ዕጣ እንደደረሰውም በስፋት እየተነገረ ነው ተብሏል። በሌላ መረጃ እስክንድር ነጋ ራሱን ከስልጣን ማግለሉን አስታወቀ። በቅርብ እውን የሆነው የፋኖን አንድነት ተከትሎ የአማራ ፋኖ ብሔራዊ ንቅናቄ እውን እንዲሆን በተደረገ የገለልተኛ ኮሚቴዎች ምርጫ የሰብሳቢነት ስልጣን ማሸነፍ እንዳልቻለ የተነገረለት እስክንድር ነጋ የተሰጠኝ ስልጣን በቂ አይደለም፣ ለኔና ላለፍኩበት መንገድ የሚመጥን ሆኖ አላገኘሁትም በማለት ራሱን ማግለሉ ተገልጿል። በፋኖ የትግል ታሪክ ውስጥ ስሙ በከፋፋይነት ጎልቶ የሚታወቀው እስክንድር ነጋ ቢሆንም ለመንግስት እጅ አልሰጥም በአባልነት እቀጥላለሁ ሲልም መናገሩን ምንጮች ገልጸዋል። የቀድሞ የቅርብ ጓደኛውን ማስረሻ ሰጤን ውሸታምና ፈሪ ነው ሲል የገለጸው አቶ እስክንድር ነጋ አዲስ በተመሰረተው ድርጅት ውስጥ በአባልነት እንደሚቀጥልም ተናግሯል። ስልጣንም ኖረኝ አልኖረኝ ከትግሉ አልወጣም ያለው እስክንድር ነጋ አንድነት በመመስረቱ እንደተደሰተና በተደረገው የመሪ ምርጫም ቅሬታ እንደሌለበት አስታውቋል። ይህ በእንዲህ እንዳለ ከእስክንድር ጋር ቅርበት እንዳለው የሚነገርለት ጋዜጠኛ ደረጃ ሀብተወልድ እስክንድር አንድነቱን ከማለቁ በፊት እኛ ያነሳነው ሐሳብ አለ፣ እነሱም ያነሱት አለ፣ በምርጫው ያሸነፈው አምነን እንቀበላለን። እኔ የተመኘሁትን የስልጣን ቦታ ካልሰጡኝ ግን በአባልነት ብቻ ነው የሚቀጥለው ሲል ነግሮኛል በማለት በማህበራዊ ትስስር ገጹ አስብሯል። ከዚሁ ጋር በተያያዘ በጎንደር የሚንቀሳቀሰውን የፋኖ ሰራዊት የሚመራው ደረጀ በላይ የፋኖ አንድነት መመስረቱን ተከትሎ ከብልጽግናው ቡድን የሚነሱ ሐሳቦች ተቀባይነት እንደሌላቸው ገልጿል። እኔ ያልተገፋውም አንድነቱ ላይ እንደውም በስፋት ስሰራ ቆይቻለሁ፣ ይሰራሉ ያልናቸውን ወንድሞቻችን መርጠናል ሲል የሚናፈሰውን የብልጽግና ሴራ ውሃ ቸልሶበታል።
በአማራ የትግል ታሪክ ውስጥ ስመጥርነት ካተረፉና ታማኝ አማራ ህዝብ የቁርጥ ቀን ልጆች መካከል አንዱ የሆነው አርበኛ ደረጀ በላይ ከዚህ በኋላ ወደፊት የማንገፋበት ምክንያት የለም፣ እንክርዳዱ ከስንዴው ለይተነዋል ሲልም ጨምሮ ገልጿል። በትግሉ ሁለት ወጣት ልጆችን የገበረው አርበኛው አዲስ የተመሰረተው የፋኖ ድርጅት ከሴራና ከተንኮል የጸዳ የአማራ ህዝብ በወርድና በቁመቱ ልክ የሚወክል ነው ሲልም ገልጿል። በሌላ ዜና አራተኛ ደጃዝማች ኮር በጠላት ላይ መብረቃዊ ጥቃት ማድረሱ ተነግሯል። በትናንትናው ዕለት ከጠዋቱ 12 ሰዓት ከማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ዳንሱማ ቀበሌ ሽመል በር በተባለ ቦታ ላይ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱት የደፈጣ ጥቃት እርምጃ ከፍተኛ በጠላት ላይ ኪሳራ ደርሶበታል። የአገዛዙ ወንበር አስጠባቂው የ92ኛና 78ኛ ክፍለ ጦር 2 ሬጅመንትና አንድ የሻለቃ አድማ ብትና ወደ 70 የሚሆኑ ሰላም አስከባሪ በጥምረት ያሰማራውን ኃይል ክፉኛ ተመቷል። በጠላት በኩል ከ70 በላይ ሲደመሰስ ከ40 በላይ ቁስለኛ ሆኗል። ለጊዜው ስማቸው ያልታወቀው ከፍተኛ አመራሮችም ተመተዋል። በፋኖ ምት የተበሳጨው የጠላት ኦዲድ ብልጽግና ንጹሃን ወገኖችን ኢላማ በማድረግ የአርሶ አደሮችን ህይወት ሲቀጥፍ ቤት ንብረት አውድመዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ገልጿል። በላሊበላ ከተማ የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ ተፈጸመባቸው። ከተደበደቡ ምዕመናን በተጨማሪ በርካቶች በጅምላ ታፍሰው ለእስር ተዳርገዋል። በኦርቶዶክስ ሃይማኖት ተከታዮች ዘንድ ከባለ ጥምቀቱ ማግስት ዛሬ ጥር 12 2018 ዓ.ም በደማቅ ሁኔታ የሚከበረው የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ እንደተፈጸመባቸው ጣቢያችን ለማረጋገጥ ችለዋል። በምስራቅ አማራ ቀጠና በቅዱሱም በንጉሱም ሀገር በታሪካዊ ላሊበላ ከተማ ዛሬ ከረፋድ ጀምሮ የአገዛዙ ወታደሮች በዓሉን ለማክበር በተሰባሰቡ ምዕመናን ላይ ድብደባ የፈጸሙ ሲሆን በተጨማሪም በርካቶች በጅምላ አፍሰው ማሰራቸውን የዓይን እማኞች ለጣቢያችን ገልጸዋል። ጥቃቱ ትኩረት ያደረገው በተለይ ወጣቶች ላይ ቢሆንም ድርጊቱ አስቸኳይ እንዲቆምና ምዕመኑ በዓሉን በሰላም ሁኔታ አክብሮ ወደ ቤቱ እንዲገባ ሲማጸኑ የነበሩ የሃይማኖት አባቶችና የሀገር ሽማግሌዎችም የድብደባው ሰለባ ሆነዋል ተብሏል። ተያዘ በባህር ዳር ከተማ ትናንት ከጥምቀት መልስ የኦርቶዶክስ አማኝ ወጣቶች የአርበኛ ዘመነ ካሴን ስም ከጭፈራ ቦታ አንስታቸዋል በማለት ሁለት ወጣቶችን አኮቴት አደባባይ በጥይት ሚኒሻዎችን ወጣቶችን መግደላቸው ተሰምቷል። ትናንት ከቀኑ 8 ሰዓት ጀምሮ የባህር ዳር ወጣቶች ቁጥራቸው በውል ያልታወቁ ሰዎች ታፍሰው ወደ ማጎሪያ ቤት መወሰዳቸውን ምንጮች ጠቅሰዋል። በተጨማሪም በትናንትናው ተኩስ አንድ አጥቧይ ለብስ የሚሊሻ ከጭፈራው ውስጥ ወጣቶችን ይዘው የገደሉ ሲሆን 3 የሚሊሻ አባላት በድንጋይ መቁሰላቸውን ከምንጮቻችን አረጋግጠናል። ሚሊሻዎች በዘፈቀደ የተኮሱት ተኩስም 7 ንጹሃን ሰዎች በከባድ ሁኔታ መቁሰላቸውን የተሰማው። በአማራ ክልል በተፈጸሙ ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸው ተሰማ። የፈረንሳይ ዜና አገልግሎት የኢትዮጵያ መንግስት ኃይሎች በአማራ ክልል ቁጥራቸው 40 የሚደርስ የራሳቸው ወገን የሆኑ ሚሊሻዎችን በድሮን ጥቃት መግደላቸው አንድ ነርስና አንድ የአካባቢው ባለስልጣን ጠቅሶ የፈረንሳይ ዜና አገልግሎት ዘገበ። በየጊዜው በክልሉ በሰው አልባ አውሮፕላኖች ጥቃት እንደሚፈጸም የሚነገርለት ጦሩ ባለፈው በዋግምራ አካባቢ በተፈጸመው ጥቃት የመንግስት ደጋፊዎች የሚገኙበትን ካምፕ መጥቷል ሲሉ ማንነታቸው እንዲገለጽ ያልፈለጉ የአካባቢው ባለስልጣን ለፈረንሳይ ዜና አገልግሎት በስልክ ተናግረዋል። ጥቃቱ ከመፈጸሙ በፊት ምንም እንኳን ድሮኑ በካምፑ ላይ ቢያንዣብብም ጦሩ በማግስቱ የተፈጸመው ጥቃት ስህተት መሆኑን ለአካባቢው ባለስልጣናት እንደገለጸ ስማቸው እንዳይጠቀስ የጠየቁት ኃላፊ ጨምረው ገልጸዋል። ወዲያውኑ ጭስና እሳት አየሁ፣ ወደ ስፍራው ሩጬ ሄድኩ፣ የሞቱ ሰዎች አካላት እንዲሁም የቆሰሉ ሰዎች በህመም ሲሰቃዩ ተመለከትኩ በማለት ባለስልጣኑ አስረድተዋል። ባለስልጣኑ 36 ሰዎች ወዲያውኑ መግደላቸውን እንዲሁም 2 ተጨማሪ ሰዎች ሆስፒታል ውስጥ መሞታቸውንም ተናግረዋል። አበባው ዝናቡ የተባሉ የህክምና ባለሙያ የተገደሉት ሰዎች ቁጥር ከ40 በላይ እንደሆነ መናገራቸው የፈረንሳይ ዜና አገልግሎት ዘግቧል። ባለስልጣኑ ላለፉት 6 ዓመታት መንግስትን ከጥቃት ለመከላከል ከቤተሰቦቻቸውና ከሚወዷቸው ርቀው በበረሃና በዱር ሸንተረሩ ሲዋጉ የቆዩ የሚሊሻ አባላት መኖሪያ መሆኑ የሚታወቅ ካምፕ በእኛ ኃይሎች እንዴት ጥቃት ደረሰበት ሲሉ ይጠይቃሉ። አንድ የጦር ቃል አቀባይ ስለደረሰው ጥቃት ምንም መረጃ እንዳልደረሳቸው ለፈረንሳይ ዜና አገልግሎት ተናግረዋል። በአማራ ክልል የመንግስት የጸጥታ አስከባሪዎችና የፋኖ ታጣቂዎች ከሚያዝያ 2015 ዓ.ም አንስቶ ውጊያ ውስጥ ቆይተዋል። በዓለም ዙሪያ የሚካሄዱ ግጭቶች የሚመዘግበው አክሌድ የተሰኘ ገለልተኛ ተቋም ከጎረጎረሳውያን 2023 ዓ.ም አንስቶ በአማራ ክልል በተፈጸሙ ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸውን አስታውቋል። ዛሬ በ34 ሚሳኤልና በ399 ድሮኖች ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ በማህበራዊ ሚዲያዎቻቸው ባስተላለፉት መልእክት ዛሬ ሌሊት በ34 ሚሳኤልና በ399 ድሮኖች ጥቃት እንደተፈጸመባቸው አስታውቀው ይሁንና አብዛኛዎቹን ማክሸፋቸውን አስረድተዋል። ሲናገሩም ከዛሬው ጥቃት አንድ ቀን ቀደም ብሎ የሚያስፈልገን ሚሳኤል በብዛት አግኝተን ነበር። ይህ ደግሞ በጣም ጠቅሞናል። ያንዳንዱ እርዳታ ለኛ ትልቅ ጥቅም ይሰጠናል ብለዋል። ናሳምና ሌሎችም የአየር መቃወሚያ ስርዓቶች የሚሆኑ ሚሳኤሎች እጅግ ወሳኝ መሆናቸውን የጠቀሱ ዘለንስኪ ከዚህ ቀደም ያጋጠማቸው አይነት የሚሳኤል እጥረት እንዳይፈጠር ዲፕሎማሲያዊ ስራው መጠናከር እንዳለበት አሳስበዋል።
ይህ በእንዲህ እንዳለ በዛሬው ጥቃት በዋና ከተማዋ ኪየቭ በርካታ መኖሪያ ህንፃዎች መብራት አገልግሎት እንደተቋረጠባቸው ተዘግቧል። የኪየቭ ከተማ ከንቲባ በሰጡት መግለጫ ከ5000 በላይ ህንፃዎች ማለትም በከተማዋ ካሉ ህንፃዎች ግማሽ ያሉ ከመብራት ውጭ የሆኑ ሲሆን ከነዚህ መካከል 80% ጉዳት ደርሶባቸው መልሰው የተጠገኑ መሆናቸውን አስታውቀዋል። በጥቃቱ አንድ ሰው ሲቆስል አንድ ሰው መገደሉን የዩክሬን ባለስልጣናት ገልጸዋል። በመጨረሻም ትራምፕ ዩናይትድ ኪንግደም የቻጎስ ደሴቶችን ሉዓላዊነት ለሞሪሸስ ለማስረከብ የያዘችው እቅድ ትልቅ የሞኝነት ተግባር ነው አሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ብሪታንያ የቻጎስ ደሴቶችን ለሞሪሸስ ለመስጠት መወሰኗን ዋሽንግተን ግሪንላንድን ለመቆጣጠር ከፈለገችባቸው ምክንያቶች መካከል አንዱ መሆኑን ጠቁመዋል። የግል ንብረታቸው በሆነው ትሩዝ ሶሻል ላይ ባጋሩት መልእክት ዩናይትድ ኪንግደም የቻጎስ ደሴቶችን ሉዓላዊነት ለሞሪሸስ ለማስረከብ ያቀደችው እቅድ የታላቅ የሞኝነት ተግባር ነው ብለዋል። የሚያስደነግጥ ሁኔታ የኛ ብሩህ የኔቶ አጋር ዩናይትድ ኪንግደም በአሁኑ ጊዜ የዲዮጎ ጋሪሻ ደሴትን ወሳኝ የአሜሪካ ወታደራዊ ቤዝ ጣቢያን ለሞሪሸስ ለመስጠት አቅዳል። እናም ይህንን ያለ ምክንያት ያደርጋሉ ብለዋል። ቻይናና ሩሲያ ይህንን የድክመት ተግባር እንዳስተዋሉ ምንም ጥርጥር የለውም። እነዚህ ጥንካሬን ብቻ የሚያውቁ ዓለም አቀፍ ኃያላን ናቸው። ለዚህም ነው ዩናይትድ ስቴትስ ኦፍ አሜሪካ በእኔ መሪነት ከአንድ ዓመት ወዲህ ከመቼውም ጊዜ በላይ እየተከበረች ነው ሲሉ ተደምጠዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ